ሰላም ጤና ይስጥልኝ የተወደዳችሁ የወጣቶችና ስፖርት ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። በዛሬው የዜና ሰዓታችን በሳምንቱ የተከናወኑ ዋና ጉዳዮችን ጨምሮ ከተለያዩ የመረጃ አውታሮች ያገኘናቸውን ጥንክሮች ይዘንላችሁ ቀርበናል። አብራችሁን ስለምትሆኑ እናመሰግናለን። አበይት ዘገባዎችን እናስቀድም። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 7ኛ መደበኛ ስብሰባውን አካሄደ። አሸናፊ ብሔራዊ ቡድን የመገንባት ጉዞ የታዳጊዎች ምዘና ውድድር በአዲስ አበባ ተጀመረ። አሳሳቢ ገዢ ትርክት ለሀገረ መንግስት ግንባታ 3ኛው ከተማ አቀፍ የብዙሃን አካል ብቃት እንቅስቃሴ ተካሄደ። አቶ በላይ ደጀን ከታዋቂ ማህበራዊ ሚዲያ ተጽዕኖ ፈጣሪ ወጣቶች ጋር በመሆን የኢንስትራክተር ሰውነት ቢሻው ሰልጣኞችን ተመለከቱ። የጥምቀት በዓልን ምክንያት በማድረግ ለአንጋፋ አትሌቶች የማዕድ ማጋራት መርሃ ግብር ተከናወነ። ክቡራን አድማጮቻችንና ተመልካቾቻችን አብራችሁን ስትሆኑ እነዚህንና ሌሎች አንኳር መረጃዎችን ታደምጣላችሁ። አብራችሁን ስላላችሁ እናመሰግናለን። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 7ኛ መደበኛ ስብሰባውን በማካሄድ ልዩ አጀንዳዎችን አጸደቀ። ካቢኔው የአዲስ አበባ ከተማ አስተዳደር የከተማ መዋቅራዊ ፕላን ዝግጅት ፕሮጀክት ጽሕፈት ቤት ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አሳልፈዋል። የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች ዲሲፕሊንና ቅሬታ ይግባኝ አቀራረብ አወሳሰን ስነ ስርዓትንም ረቂቅ ደንብን ማጽደቁ ተመላክቷል። አሸናፊ ብሔራዊ ቡድንን የመገንባት ጉዞ የታዳጊዎች ምዘና ውድድር በአዲስ አበባ ተጀመረ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የጠቅላይ ሚኒስትር ዶክተር አብይ አህመድ አሸናፊ ብሔራዊ ቡድን የመገንባት ራዕይ ከስር መሰረቱ ለማሳካት ከተማ አቀፍ የታዳጊዎች እግር ኳስ ምዘና ውድድር በዛሬው ዕለት በ28 ሜዳ በመክፈቻ ፕሮግራም አስጀምረዋል። በማስጀመሪያ መርሃ ግብሩ ላይ የተገኙት የቢሮው ኃላፊ አቶ በላይ ደጀን አሸናፊ ብሔራዊ ቡድን የሚገነባው በአጋጣሚ ሳይሆን በታቀደና በሳይንሳዊ መንገድ በሚመራ የታዳጊዎች ስልጠና መሆኑን አመላክተዋል። አሳሳቢ ገዢ ትርክት ለሀገረ መንግስት ግንባታ 3ኛው ከተማ አቀፍ የብዙሃን አካል ብቃት እንቅስቃሴ በድምቀት ተካሄደ። አሳሳቢ ገዢ ትርክት ለሀገረ መንግስት ግንባታ በሚል መሪ ቃል 3ኛው ከተማ አቀፍ የብዙሃን አካል ብቃት እንቅስቃሴ መርሃ ግብር በአቃቂ ቃሊቲ ክፍለ ከተማ አመራሮችና ነዋሪዎች በተገኙበት በድምቀት ተካሂደዋል። በመርሃ ግብሩ የተገኙት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን በየክፍለ ከተማ የሚካሄዱ የብዙሃን አካል ብቃት እንቅስቃሴ ፕሮግራሞች እንደ ሀገር የሚያስተሳስሩን የጋራ እሴቶቻችን ናቸው ሲሉ ተናግረዋል። አቶ በላይ ደጀን ከታዋቂ ማህበራዊ ሚዲያ ተጽዕኖ ፈጣሪ ወጣቶች ጋር በመሆን በኢንስትራክተር ሰውነት ቢሻው የሚሰለጥኑ ታዳጊዎችን ተመለከቱ። ቢሮ ኃላፊው ከታዋቂ ማህበራዊ ሚዲያ ተጽዕኖ ፈጣሪ ወጣቶች ጋር በመሆን በኢንስትራክተር ሰውነት ቢሻው የታዳጊዎች ስልጠና ፕሮጀክት በመገኘት ለታዳጊ ስፖርተኞች የሞራል ቁሳቁስና ድጋፍ አድርገዋል። የጥምቀት በዓልን ምክንያት በማድረግ ለአንጋፋ አትሌቶች የማዕድ ማጋራት መርሃ ግብር ተከናወነ። በመርሃ ግብሩ የተገኙት የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ለአንጋፋዎቹ ያላቸውን አክብሮት ገልጸው አትሌቶችን የሀገር ኩራት መሆናቸውን አረጋግጠዋል። ሲቪክ ማህበራት በበጎ ፈቃድ አገልግሎት ከፍተኛ አስተዋጽኦ እየተወጡ እንደሚገኝ ተገለጸ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከሲቪክ ማህበራት ጋር በመሆን የ6 ወር ዕቅድ አፈጻጸምን ገምግመዋል። ሲቪክ ማህበራት ከቢሮ ጋር በመቀናጀት እየሰሩ ያለው ጠንካራ ስራ በሀገረ መንግስት ግንባታና ከወጣቶች ተጠቃሚነት ላይ የጎላ ሚና እየተጫወተ እንደሚገኝ ምክትል ቢሮ ኃላፊ አቶ ክብር አለም ደምሴ ገልጸዋል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የግማሽ ዓመት አፈጻጸሙን ከሰራተኞች ጋር ገመገመ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ2018 በጀት ዓመት የመጀመሪያ 6 ወራት ዕቅድ አፈጻጸም ሪፖርትን በተመለከተ ከጠቅላላ ሰራተኞች ጋር ውይይት አካሂደዋል። ከተማ አስተዳደሩ ለስፖርት ዘርፍ በሰጠው ልዩ ትኩረት ባለፉት 6 ወራት አበረታች ውጤት መመዝገባቸው ተገለጸ። የአዲስ አበባ ከተማ አስተዳደር ስፖርት ዘርፍ በሰጠው ልዩ ትኩረት ባለፉት 6 ወራት በሁሉም ዘርፍ ውጤታማ ስራዎች መከናወናቸውን የአዲስ አበባ ከተማ አስተዳደር ወጣቶች ቢሮ ገልጿል። ከተራና የጥምቀት በዓል በሚከበርበት ጃን ሜዳ የጽዳት ዘመቻ ተካሄደ። አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከአዲስ አበባ ወጣቶች ማህበር ጋር በመተባበር የከተራና የጥምቀት በዓልን በሚከበርበት ጃን ሜዳ የጽዳት ዘመቻ አካሄደ። ከ1000 በላይ ስፖርተኞች የተሳተፉበት የጁት ኮንዶ ፌስቲቫል ተካሄደ።
የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኢንተግሬትድ ማርሻል አርት ፌዴሬሽን ያዘጋጀው የጁት ኩንዱ ፌስቲቫል ተካሂዷል። በ9 ክለቦች መካከል ሲካሄድ የቆየው የአቋም መለኪያ ውድድር ተጠናቀቀ። በአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የኢትዮ ዩናይትድ ኢንተርናሽናል ቴኳንዶ ያዘጋጀው የክለቦች የአቋም መለኪያ ውድድር በድምቀት ተካሂዷል። ወርቃማ ሰኞ የእውቀት ሽግግር መርሃ ግብር መካሄዱን ቀጥሏል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ዘወትር ሰኞ ከስራ ሰዓት መግቢያ በፊት የሚያካሄደው የወርቃማ ሰኞ የእውቀት ሽግግር መርሃ ግብር በድምቀት እየተካሄደ ነው። የባህልና ስፖርት ሚኒስቴር የ2018 በጀት ዓመት የመጀመሪያ 6 ወራት እቅድ አፈጻጸም ሴክተር ጉባኤ አካሄደ። የባህል ጥበባትና ስፖርት ምርታ ለኢትዮጵያ ከፍታ በሚል መሪ ቃል ሚኒስቴር መስሪያ ቤቱ የመጀመሪያው 6 ወራትን እቅድ አፈጻጸም ሴክተር ጉባኤ አካሂደዋል። ወላጆች ልጆቻችሁን ወቁ በሚል መሪ ቃል የፊዮሬላ ነብዩ መታሰቢያ የብስክሌት ውድድር ተካሄደ። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ብስክሌት ፌዴሬሽን ወላጆች ልጆቻችሁን ወቁ በሚል መሪ ቃል የፊዮሬላ ነብዩ መታሰቢያ ብስክሌት ውድድርን አካሄደ። የኢንሻራ ካራቴ ኢንተርናሽናል ስታይል ውድድር በድምቀት ተካሄደ። የአዲስ አበባ ከተማ አስተዳደር ከኢንሻራ ካራቴ ጋር በመተባበር ያዘጋጀው የክለቦች ሻምፒዮና ውድድር በኤግል ኢንሻራ ካራቴ አጠቃላይ አሸናፊነት ተጠናቋል። ክቡራት የወጣቶችና ስፖርት ሚዲያ ቤተሰቦቻችን ለዛሬ ያሰናደነላችሁ የእስካሁኑ ነበረ። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከ ሳምንት ቸርን ሰንብት።